ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አብረን እንጸልያለን። እግዚአብሔር አምላክ ታምር ያደርጋል። እግዚአብሔር ቃል ላይ እንደዚህ ብሎ ይናገራል። ሃሌሉያ። ይሄን የሌሊት ጸሎት ማታ ሙሉ አብረን እንጸልያለን። እግዚአብሔር ለሁሉም ነገሮቻችን መልስ ይሆናል። እኔ በጣም የሚገርመኝ እግዚአብሔር ቃል ላይ እንደዚህ ብሎ ይናገራል። ትንቢተ ኤርምያስ ምዕራፍ 33 ከቁጥር 1 ጀምሮ እንደዚህ ይላል። ኤርምያስ ገና በግዞት ቤት በአደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነው ያደረገው እግዚአብሔር ያጸናውም ዘንድ የሰራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይልሃለሁ። ሃሌሉያ፣ ክብር ለኢየሱስ ይሁን። ይህን ጸሎት የምትከታተሉ ቤተሰቦች ሁሉ፣ የምትከታተሉ ቅዱሳን ሁሉ፣ እዚህ ውስጥ ይረዳኛል ብላችሁ በእምነት የመጣችሁት ሁሉ አንድ ነገር ማውራት ፈልጋለሁ። መጀመሪያ ላይ እግዚአብሔር አምላክ እኔ በጣም የሚገርመኝ ጩሁ ነው የሚለው። መጮህ ምንድን ነው? መጀመሪያ ስለ መጮህ የሚለው ማውራት ፈልጋለሁ። መጮህ ምንድን ነው? መጮህ ማለት አንድ ሰው እርዳታ ሲፈልግ ነው። እርዳታ ሲፈልግ ማለት ምን ማለት ነው? ያለሁበት ቦታ አልተመቸኝም፣ አሁን እየኖርኩ ያለሁት ኑሮ ጌታ ሆይ አልተመቸኝም፣ በቃ አላ ሳምቲንግ በቃ ኤልስ ሲሆን አንድ ነገር በቃ የደህና ነገር ሳይሆን ሲቀር ነው። እንደዛ አይነት ጸሎት ነው መጮህ ማለት። እንደዚህ ነው። ኢየሱስ ጌታ ነው። አሁን በዚህ ሰዓት የምጮህ ሰው ነው እርዳታን የሚያገኘው። ዝም አልክ ማለት አንተ መልስን ታገኛለህ ማለት አይደለም። ጩኸቴ የመጎዳቴን የቁስል የህመም መጠን ያሳያል። እደግማለሁ፣ ጩኸቴ የድካሜ የመጎዳቴ ወይም የመከራዬን ክብደትና ቅለት ያሳያል። ምን ማለት ፈልጋለሁ? ይኸው በጣም የሚጎዳ ሰው በጣም ይጮሃል። በጣም የሚጎዳ እየተጎዳ ያለው ይሄ ቦታ አልተመቸኝም፣ ይሄ ጊዜ አልተመቸኝም፣ ይሄ ሁኔታ አልተመቸኝም የሚል ሰው ጩኸትና ይሄው ተመችቶት የማውራ ነገር ትክክል እኩል አይደለም። ጩኸቱ ታውቃላችሁ። ቫላ ፕራሃዳ ካቲ ላቫኒያ ማሲፕራጃዳስ ስለ ጩኸት እግዚአብሔር አምላክ ለኤርምያስ እንደዛ አለ። የሚገርማችሁ ነገር እኔ ብዙ ጊዜ የሚገርመኝ ነገር መከራ መካከል አንድ ቀን አንድ ነገር ልንገራችሁ። መጀመሪያ ላይ አንድ የምትደፈር ሴት አስብ። አንድ የምትደፈር ሴት በሶስት ወይም በአራት ወንዶች በቃ እንደዚህ በሆነ ተደበቀ ድብቅ ጫካ ውስጥ እንደሱ ሳላ ባገኟት ልብራትን በቃ የሆነ መቃ ሊመታትም የጠበቀ ሽፍታ የደረሰባት አንድ እህቴን አስብ። እችን እህት ስታስብ ዝም ካለች ህይወቷን ታመሰቃቅላለች። በቃ አላ ያላት ህይወቷ ሁሉ ወደዛ እንዳይቀጥል ታደርጋል። ነገር ግን መጮህ በጀመረች ጊዜ አልፈልግም መጮህ ባለች ጊዜ እርዳታ ይመጣላታል። እርዳታ ጮኻለች። ለእርዳታ ካልጮኸች ድምፅ እንኳን ይቅርና ጫካ ውስጥ እግዚአብሔር አምላክ አውሬ ራሱ ይሰድባቸዋል። ብቻ አንተ ጮህ። ያለ ሳቹሬሽን አልተመቸኝም፣ ያለውት እውነት አልተመቸኝም፣ ያለው ኑሮ አልተመቸኝም፣ እግዚአብሔር ሆይ ስትል ነው እግዚአብሔር ሰምቶ የሚመልስልህ። እግዚአብሔርም ሰምቶ ነገሮችን የሚሰራ እግዚአብሔርም ሰምቶ ማካታቫኒያ ሲፕራዲያ ልንገራችሁ። የጩኸቴ መጠን አሁን አካባቢ ላይ አሁን ያንተ ጩኸት ነው። ቤቱ እየጮህሽ እንደሆነ አታውቅም። ጩኸቴ ያለውን ቦታ ነው አትሞስፈር ያለ ምን ያክል ነው የሚደርሰው? ምን ያክል ነው እየጮሃችሁ የሚደርሰው? ክብር ለኢየሱስ ይሁን። እኔ በጣም የሚገርመኝ አንድ ነገር አስቡና አንድ ነገር ትንጋርልቆ በመንፈስ ሆነን እንጸልይ። ሁላችን አሁን እየጸለይን ነው። ዛፕራሃዲ ካቲላ ፕራአጂካቲያ አባ ጩኸታችን እንድሰማ ጸልያለሁ። ይሄ ቦታ አልተመቸኝም። ይሄ በሽታ ጋር እኔ ተስማምቼ አልሄድም። ይሄ ድህነት ጋር ተስማምቼ አልሄድም። ይሄ ስቃይ ጋር ተስማምቼ አልሄድም። እንደዚህ ሆኖ ጌታው መቀጠል የለበትም እያለን እንጸልያለን። እየጸለይን ሃማካቲቫ አላፕራሃዲ ካቲላ ቫና ማሽካቲያ ዘብራ አዱካንታ ፕራሃጂካቲያ
ለፕራዲ ይሄ ሐዘን ከኔ ጋር አይቀጥልም፣ ይሄ ክፋት ከኔ ጋር አይቀጥልም። እና ምን መሰለ እኔ በጣም የሚገርመኝ እግዚአብሔር አንድ ቀን አሰብኩት ትንጋርኩት ያሰብኩትን ነገር ልንገራችሁ። እግዚአብሔር ቃል ላይ እንደዚህ ይላል ዘፍጥረት ምዕራፍ 4 ካነበቦች መስዋዕት አቤልና ቃየል መስዋዕት ባቀረበው ጊዜ ይላል እግዚአብሔርም ወደ አቤል መስዋዕት አየ ካለ በኋላ ወንድሙ ቃየል ደግሞ በዚህ በቅናት ተነሳስቶበት ወንድሙ ላይ ተነሳበት ነው የሚል ቃል አለ። የሚገርማችሁ ነገር እስኪሞት ድረስ እግዚአብሔር ምንም አላለ፣ ዝም ነው እግዚአብሔር ዝም ነው። የሚገርማችሁ ነገር ከገደለ በኋላ ነው መጣው። የሚገርማችሁ እያለ ያለው አቤል ወደ እኔ ጮኸ አይደለም የሚለው፣ አቤል ወደ እኔ ጮኸ አይደለም የሚለው፣ የአቤል ደም ነው ወደ እኔ ጮኸ አለ። አቤል አልጮኸም፣ የጮኸ ደሙ ነው። ከሞተ በኋላ ነው የጮኸው። እግዚአብሔር ጮኸቱን ያንኑ ሰው እግዚአብሔር ይሰማል፣ ሀው ይሰማል፣ ያያል፣ ግን እንድጮህ ይፈልጋል፣ እንድጮህ ይፈልጋል። ምክንያቱም ሁኔታው ተመችቶኛል ብለህ ዝም ብለሃል። ምርጠሃል፣ ሁኔታው አልመረጥኩም ጌታ ሆይ ስትል ነው። ላካታ ፕራዲያ ላባና ከኔ ጋር አልመረጥኩም፣ ራእይ ሁኔታ አልመረጥኩም። ጌታ ሆይ እንዲደርስልኝ ፈልጋለሁ። ከሞትኩ በኋላ ማካቲ ያላባናስ ከተበላሸ በኋላ እንድትመጣልኝ አልፈልግም። ደሙ ነው ጮሁ። ዛሬ መጽሐፍ ቅዱስ ላይ የአቤል ደም ወደ እኔ ጮኸች ነው የሚለው እንጂ አቤል አይደለም ጮሁ። ወዳጆቼ ነገሮቹ እስኪገሉን ድረስ እስካጠፉን ድረስ አይደለም ዝም ማለት አለብን። አሁን ነው መጮህ አለብን። ካፓራዲያ ላባና ማሽካታ አብራሃዲያ ይጮሃለሁ በኢየሱስ ስም፣ ይጮሃለሁ በኢየሱስ ስም። ብራሃዲ ካፓራጂላ ቫንቶቬና ሲካቲ አላባኖስ። የሚገርመኝ ነገር እዛ ኤርምያስ ላይ የእግዚአብሔር ስልክ ቁጥር ነው የሚለው ብዙ ጊዜ ኤርምያስ 33 ቁጥር 3 ላይ ያለችው የኤርምያስ ስልክ ቁጥር ነው የሚለው ሁሉ ጊዜ የእግዚአብሔር ስልክ ቁጥር ነው ብዬ ነው የሚለው። ምንድነው የሚለው? ወደ እኔ ጩኽ እኔም እመልሳለሁ አንተም የማታውቀው፣ ወደ እኔ ጩኽ እኔም እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይልሃለሁ። ነገሩ ኃይለኛ ነው፣ ነገሩ ታላቅ ነው። ስመልስ እንዴት እንደምመለስ አይታወቅም፣ ስመልስ እንዴት አድርጌ እንደምመልስ አይታወቅም። ኦካታ ፕራዲካቲያ እንዴት ነገሩ ታላቅ ነው። አንተ አታውቅም፣ 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 አንቺ አታውቅም። ምን አይነት እንደምመልስ አታውቅም፣ ምን አይነት እግዚአብሔር እንደምመልስ አታውቅም። አንቺ ጩህ ላካሺካታ ፕራዲያ ከብዶኛል በይ፣ አልቻልኩም በይ። እግዚአብሔር አምላክ ይሰማል፣ ይሰማሃለሁ ብለዋል። ከዚህ ከኔ ጋር መጮህ የምትፈልጉን እግዚአብሔር አምላክ አልፈለኩም፣ ይሄ ሁኔታ አይመጥነኝም፣ ይሄ ሁኔታ እኔ አይደለም። ዚካ ፓራዲያ ላባና በቃ ተቃውሙት፣ እየጮኻችሁ ተናገሩ። አባ ይሄ ሁኔታ የኔ አይደለም፣ ይሄ ጊዜ የኔ አይደለም። ጃካታካ ፓራዲ ላባንታ ጄፕራዲ ካልቫኒያስ ዋሎሻካቲያ ፕራሃዱካቲያ ላፕራአጃካቲያ ዘፕራደ እየጸለይን በመንፈስ እየጸለይን ፕራአቱካቲ ፕራሃጂካቲያ ዘፕራሃዲ ካንታ በእንያስ ፕራሃሉ ባላ ፕራሃጂካቲያ ዘመንታ ፕራአዲ ካንታ ላካቼ ኤሌቨንታ ፕሮላ ባላ ፕራአጂካቲያ ዘፕራ እየተናገርን እያንዳንዱ ሁኔታችን እየተናገርን እዚህ ጋር ያለው እየኖርኩ ያለው ህይወት እግዚአብሔር አምላክ ይሄን አይደለም፣ ይሄን አይደለም። አባ ሊቀየር ይገባል፣ አትሞስፈሩ ሊቀየር ይገባል፣ ሁኔታው ሊቀየር ይገባል። አሁን ያለውበት ሁኔታ ሊቀየር። አባ በዛው አይቀጥልም፣ በዚህ መሄድ የለብንም፣ በዚህ እንዲህ መቀጠል የለበትም። ፕራካጃካቲ ላቫኔስ እንዲሁ መሆን የለበትም። አባ እንደዚሁ መቀጠል የለበትም። የኔ ጌታ ዘኬሌ ብራአዲካን ታርዛጋጃኒያስ ለፕራሃዲካታ እየተናገራችሁ ይሄ ህመም ከዛ አይቀጥልም። እየጸላችሁ ኮፓራዲ ላቫን እየተናገራችሁ አባ ይሄ ሰዓት ይሄ ጊዜ እንዲህ መቀጠል የለበትም። ወደ አንተ ጮሃል እርዳታ ለመፈለግ እርዳታን አባራጃካቲ አላባራ ዳዊት እንደዛ አይኖች ወደ ተራራዎች አነሳውት አለ። ረዳት እስከ ወዴት ይመጣል? ረዳት ሰማይና ምድር ፈጠረ ከእግዚአብሔር ዘንድ ነው ይላል። አውቃለሁ ወደ ተራሮች አይኖችን አንስቻለሁ፣ ወደ ማውቁት ገንዘብ ወደ አምባሉት ፕራጃካቲ አላባና ሲፕራዲ አላባን
ባንታ ሰማራ ውስጥ ራብ በነበረ ጊዜ ሁለቱ እየኖሩ በነበረ ጊዜ ከዚህን ቃሉ ላይ እንደዚህ ብሎ ይናገራል። የሚገርማችሁ ነገር በረሃቡ በመብዛት የተነሳ ልጅ በመብላት ላይ በደረሱ ጊዜ አንዱ ያንዱን ሲበሉ ነገ አንዱ ሌላውን በደበቀች ጊዜ የሚገርም ነገር ወደ ንጉሱ ሄደ ጮኸች። ማካታ ፕራዳ ባይዘው የሷ ጮኸት ነው ነብዩን አንቀሳቀሰው። የሷ ጮኸት ነው ሰማይን አንቀሳቀሰው። ንጉሱም እንደዛ አለ፣ ከምን ልስጥሽ? ወታደር አለኝ፣ ግን እግዚአብሔር ካልረዳሽ ማንም ሊረዳሽ አይችልም። መጮህ አለብሽ ወደ እግዚአብሔር ነው። ማካታ ፕራዳ ንጉሱም ወደ ኤልሳዕ እንደሄደ ታውቃላችሁ። ካልጮኻችሁ እግዚአብሔር አምላክ ካልጮሽ እግዚአብሔር አምላክ ማላፕራዳ ላቫን ሁኔታችሁ እንደተስማማችሁ ነው የምቆጥረው። ሁኔታ እንደተስማማች ነው። ምክንያቱም ካልጮሽ ካልተናገርሽ አባት ዛሬ ለምንድን ነው ወደ ነጩህ የምለው? ይሄ አቶ መስፈር አልተመቸኝም እያላችሁ ነው። ይሄ ሁኔታ አልተመቸኝም እያላችሁ ነው። ማካቲያ ፕራዲካ ቫናስ ኤላ ፕራዲካ ጃ አልተመቸኝም አልተናገሩት። አልተመቸኝም፣ ይሄ አልተመቸኝም፣ ይሄ ሁኔታ አልተመቸኝም። ዛካ ፓራዲያ ላቫና ይጸልያለሁ በኢየሱስ ከገባችሁበት እግዚአብሔር እንዳወጣችሁ ጸልያለሁ። ካላቫሎ ፕሮዲካ ፓራዳ ከህመማችሁ እግዚአብሔር እንዲፈውሳችሁ ጸልያለሁ። አሁን ታሪካችሁ እንዲቀየር ጸልያለሁ። አዲስ ታሪክን ማላ ፕራዲያ ላቫና ከዚህ ጸሎት በኋላ ለቅሶ እንዲቆም ጸልያለሁ። ሐዘን እንዲቆም ጸልያለሁ። ፕራሺካ ታካ ፓራዳ መገፋት እንዲቆም ጸልያለሁ። እንባዎች ሲቆሙ እንዲቆሙ ጸልያለሁ። ዛካት ያላ ብራጂካቲያ መንከራተት እንዲቆም ጸልያለሁ። ዚካ ፓራዲላ በጣም የማዛዝነኝ እኔ በጣም የማዛዝነኝ አንድ ነገር ላይ እየተጨነቅ እርዳታ አንድ ነገር ታውቃለህ፣ ድሮ ታውቃለህ፣ ሰፈር ኖራችሁ ታውቃላችሁ። ሰፈር ኖራችሁ የምታውቁ ከሆነ አባቴና እናቴ ያላቸው ልጆች እኩል አያለቅሱም። በደንብ ልንገራችሁ አባት የሌላቸው ልጆች እየኮረኮምካቸው ዝም ይላሉ። ምክንያቱም ወደ ማን ይጠራሉ? ማን ይደርስላቸዋል? ቢኮረኮሙ እሺ ብሎ ነው የሚናገሩ። አባትና እናት የሌላ ትንሽ ጫፋቸውን ንግ ዋ ነው የሚሉት። ምክንያቱም የሚደርስላቸው ሰዎች አላቸው። የሚደርስላቸው አባት እንዳላቸው አውቃለሁ። እውነትን ነው የምላችሁ። ዮሐንስ ላይ እንደዚህ ብሎ ይናገራል። አባትና እናት እንደሌላቸው ልጆች አልተዋችሁም፣ ወደ እናንተም ይመጣሉ፣ አድናችኋለሁ፣ ይሸከማችኋለሁ፣ መንገዴን አሳይላችኋለሁ ብሏል። ብራሃዲ ካቲያ ፕራቻ ካቲያን ታካቲያ ብሮሆዶ ጎን ታከላ ፕራጃ ጸሉ አባት እንደሌለሽ ዝም አትበይ፣ ዝም አትበይ የነሂት ዝም አትበል ወንድሜ። ጩህ ማካቲያ ላፕራ አጂካቲያ ጩህ ማለሳካቲያ አባ ጩኸታቸውን እንድሰማ ጸልያለሁ። ቃሉ ላይ ያዕቆብ እንደዚህ ብሎ የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች ተብሎ ተጽፏልና አሁን እጸልይላችኋለሁ። አባቴ በጌታ በኢየሱስ ስምና ስልጣን እጸልያለሁ። ለወዳጆቼ እጸልያለሁ። በመከራ ውስጥ አሉ፣ በኢዳ ውስጥ አሉ፣ በለቅሶ ውስጥ አሉ፣ በበሽታ ውስጥ አሉ። አሁን በረሃ ውስጥ የሚንከራተቱት በሰው በታች ሆኖ እየተንከራተቱ አሉ። ነገ የት ይገባሉ? የት ሄዳሉ? እንዴት ሆናሉ? ግራ የገባቸው ሁለት መንታ መንገድ ላይ የቆሙት እግዚአብሔር አምላክ አሁን እንዲደርስላቸው ጸልያለሁ። መግማላ ፕራሃዲያ ላቫንታ ጀከተ ፕራዲካቲ አላ ፕራዳ አጋር እንደጮች በመደረ በዳ እንደጮች እግዚአብሔርም አጋር እንዳየ በደንብ ስሙ። ቃሉ ላይ እንደዚህ ይላል። አጋር አይደለም፣ አጋር ተስፋ ቆርጣ ልጁን ጥላ ነው የልጁን ጩኸት ሰማ ይላል። ለቅሶ እየለቀሰ ያለው ልጁ ነበረ አባ ያለው ልጁ ሳለቅስ ነው እግዚአብሔር የሰማው። ከዛም መልአኩ መጣና አጋርማ ተስፋ ቆርጣለች። ልንገራችሁ እናንተ ተስፋ ልቆርጡ ትችላላችሁ። በዚህ ጸሎት ግን እግዚአብሔር እንዳነሳችሁ ጸልያለሁ። እግዚአብሔር ለቅሷችሁ እንባችሁን እንዳብስ ጸልያለሁ። ዘካ ፓራዲያላ ባንታ አንዳንድ ነገር ተስፋ ቆርጣችሁ ጣላችሁ ካሁን በኋላ አይሆንም። ስለ ልጆቻችሁ ስለ ነገሮቻችሁ በቃ መንከራተት ላይ ያላችሁ በረሃ ላይ ያላችሁ አካቲያ ፕራሃዲ ካንታል ፕራጀሌቨንት ወሎ ሳካቲያ ፕራንታር ዳካቲያ ሎሻካቱራ ፕራሃዲ ካንታል ፕራጀላስ ጀለ ፕራሃዲ ካንቶራ ካጂያና ማንታ እንዳጋር ያጋሪን አይደለም የሰማው ቃሉን በደንብ እንደዚህ ይላል። እግዚአብሔር ይላል የልጁን ጩኸት ሰማ ይላል። ለምጮህ እግዚአብሔር
የሚሰማ ለማለቅስ ነው የሚሰማ አባ የሚሉ ሰዎች እግዚአብሔር ይሰማቸዋል። የሚሰማ አምላክ ነው አለ አላሃቱ ፕራዲካቲያ አባ ለቅሶቸውን እንድሰማ ጸልያለሁ። አሁን የደከመች ነፍስ በዚህ ጸሎት እግዚአብሔር እንድታቆም ጸልያለሁ፣ እንድታጽናና ጸልያለሁ። ፕሮሻካ አማንታሪባዲያ ኢላሃዲካንቶ ፕሮሼካ ባራዲያ ብራንታሊ ባሎ ሳካንታ ወሎ ሻካ ባራዲያ ላፕሮዲያ አሁን እንድታቆም ጸልያለሁ። አሁን እንድታቆም ጸልያለሁ። አሁን እንዲበረቱ ጸልያለሁ። አሁን እንዲበረቱ ጸልያለሁ። አሁን እርዳታ እንድላክላችሁ ጸልያለሁ። አንድ ነገር ታውቃላችሁ፣ እኔ በጣም የሚገርመኝ ሐዋርያ ሥራን ባነበባቸው ጊዜ ሐዋርያ ሥራ ምዕራፍ 7 ላይ የሚገርማቸው ነገር እግዚአብሔርን ሰው በቃ ጠላቶች ሰዎቹ ተነሱን፣ አይሁድ ተነሳና ከደቀ መዛሙርቱ ውስጥ አንዱን ገደሉ። እስጢፋኖስ ምን መሰለ ጃይንት እግዚአብሔር ሰውን ገደሉ። ከዛ አለቀሱና ዝም አሉና ቀበሩ። አሁን የሚገርማችሁ 12 ጋር ሲነት ያዕቆብን ደግሞ ወግቶ ገደሉ። የሚገርማችሁ ዝም ተባለ። ዝም ሲባል ሶስተኛ ላይ ጴጥሮስን ያዘ። 12 ላይ ማንበብ ትችላላችሁ። አላቫላ ብራዲያ ያዕቆብን ያዘ። ጴጥሮስን ያዙ። ያዕቆብን ከገደሉ በኋላ ጴጥሮስን ያዙ። ጴጥሮስን ከያዙ በኋላ የሚገርማችሁ ነገር አንድ ነገር ሆነ። አላሳካ ፓራዲያ ላቫንዳስ ህዝቡ ተሰበሰበ፣ ቤተክርስቲያን ተሰበሰበች። ከዛም በኋላ አላቅም በቃ ጌታ ሆይ እስጢፋኖስ ተገደለ ዝም አልን። ያዕቆብ ተገደለ ዝም አልን። አሁን ግን ዝም አንልም። አሁን ጴጥሮስ መሞት የለበትም። ጴጥሮስ ተስፋ ቢቆርጥም፣ ጴጥሮስ ራሱ ላይ ተስፋ ቢቆርጥም ኦላላ ካሽካታ ፕራዲያ ላባንታ ፕራሃዱ ካቲላ ባንታ እኛ ግን እግዚአብሔር አምላክ አይሆንም ብሎ ነው ለህይወት ሙሉ እየጮሁ ነበረ ወደ እግዚአብሔርም ማላ ፕራዲካቲ አላ ፕራሽካቲ ዜካ ፓራዲላ ፓንቶቬናስ ኢብራሃዲ ካላፕራዲያ እግዚአብሔር የሚላ መልአኩን ከሰማይ ሰዶ እንዳዳነው ነገ ሞት የተፈረደባችሁ ነገ መጥፋችሁ የተባለ ነገ እንደዚህ የተባለ ቀጠሮ ያላችሁ ሰዎች ላይ አውጃለሁ። እግዚአብሔር በዚህ ጩኸት ምክንያት ነገ አዲስ ነገር ይሆናል። ነገ የሚገርም ነገር ይሆናል። ነገ ድንቅ ይሆናል። በደንብ ስሙኝ ወዳጆች፣ አንድ ነገር መናገር እፈልጋለሁ። ሲጮህ አንድ እርዳታ እንደምትፈልጉ ወዳጆች፣ ሁለተኛ ነገር በደንብ ስሙኝ። የምትሰሙኝ ነገር ቢሆን እግዚአብሔር በምን አይነት ሁኔታ እንደሚመልስልህ አታውቅም። በቃ መልአኩን ይላክ፣ እሱ ራሱ ይውረድ፣ ሰው ያምጣ፣ አላውቅም። እሱ መመለሱን የማውቀው እንዴት እንደምመልስ አታውቅም። ግን አንድ ነገር አምናለሁ፣ ጴጥሮስን የምጸልዩት ደጃቸውን እያንኳኳ ነበር እንደሚል እግዚአብሔር አምላክ እንደዚህ ያደርጋል። የጸሎታችሁ መልስ በራችሁን ያንኳኳል። ይኸው ኮሜንት ላይ እንደዚህ ብላችሁ የጸሎት መልስ በር ያንኳኳል ብላችሁ ጻፉ። የጸሎታችሁ መልስ እግዚአብሔር አምላክ እንደዚህ ያደርጋል። የጸሎታችሁ መልስ በር ያንኳኳል። ሳንኳኳ በር ስትከፍቱ ችግራችሁ አይደለም፣ ሐዘናችሁ አይደለም። ይኸው የጸሎት መልስ ነኝ። ማካታ ፕራዲካቲ ያላባንቶ የጸሎት መልስ ነኝ የሚል ጴጥሮስ አለንደ ልክ ጴጥሮስ በርን አንኳኳል ይላል። ልክ ጴጥሮስን በርን ሳንኳኳ ዘካታ ካፓራ ዳላቫንታ ሮዳ የምትባል ሴትዮ አየች ይላል። ደነገጠች። እሱ አይደለም በቃ ተገረሙ። እግዚአብሔር በእነዚህ ይመልሳል ብሎ አልጠበቁም። እግዚአብሔር በመላክ መልስ አይታወቅም። እግዚአብሔር የታሰርችበትን ሊፈታ አላቅም። ምን እንደምሆን አላቅም። እንዴት እንደምሆን አያቅም። እና ማላ ፕራጂካቲ ያላ ፕራጂካቲ ይሄ ብቻ አይደለም። እግዚአብሔር ቃል ላይ እንደ ሐዋርያት ሥራ ምዕራፍ 16 ጳውሎስና ሲላስ በእስር ቤት በነበረው ጊዜ ላዳካጃካቲ ቫአላ ፕራዲካ ጀላ ዘፕራ አዱጋንታል ፕራዲካል ባነስ እስር ቤት በነበረው ጊዜ ለፕራጀና መጸለይ ጀምሮ ይላል። ጸሎትና ምስጋና ጀምሮ መጮህ ጀምሮ የምፈታላችሁ የሚገርማችሁ ነገር አንድ ለሻካቲ ፕራዲያላ ባነስ ምን እንደማሆን አይታወቅም። ኦካሽካቲያ ለካ ፓራዳ ያሎ ፕሮዲካቲ ላፕራዳ መጮህ ጀምሮ አማራጫችሁ ይሄ መሄጃ የላችሁ።
ክፉን አይተን ነው እንደዚህ ውጥንቅጥ ውስጥ ተገባችሁ። መልካም ነገር ሰርታችሁ ግን ክፉ ነገር የተመለሰባችሁ፣ መግቢያ አጣችሁ፣ መመላለሻ አጣችሁ። ወዳጆች አንድ ነገር ከኔ ጋር እንድጸልዩ ፈልጋለሁ። ላካሽካታ ፕራዲያ ጩኸቱን የሚመልስ አለ። አንድ በር ነው ጸለዩት፣ እግዚአብሔር ሆስፒታል ነው አሉት። ነገር ግን እግዚአብሔር አምላክ ሳካቲያ ቃሉ ላይ እንደዚህ ይላል። ሰማዩ ነው ይላል፣ ምን ነው ይላል፣ ያው መልአኩን ላከ ይላል። መብራት መጣና በሁሉም ላይ በራ ይላል፣ ተንቀጠቀጠ ይላል። ምን የሚገርማችሁ ነገር የታሰሩበት መሰረት የግዞቱበት መሰረት እስኪንቀጠቀጥ የእስሩበት መሰረት እስኪንቀጠቀጥ ድረስ አላቅም። እግዚአብሔር በዚህ ጩኸት እግዚአብሔር አምላክ ችግራችን መሰረት ያናውጣል፣ መሰረት ያናውጣል። ራሳካቲያ መሰረት ሳናውጥ አይቼዋለሁ። መሰረት አካቱር ሀዲያ ላ ፕሮቲካን ታርታሊያ ሴፕሮቲካል ቫኖ ሶፕራታ ካጃ መሰረት አሎስ ሴከፓራቲ ላቫንት ዋቻካቲ አላ ፕራቲ አላ ቫንቶ ቬካቻ ካቶራ ቼኬ ፔራዲያ ዘም አላ ፕራሃዲያ መሰረቶች እንድናውጥ ጸላሉ። ቬላ አሾኮፖራዲያ የታሰርሽበትን የሚፈታ ኃይል ኤካ የታሰርክበትን የምፈታ ኃይል ኢካሉ ሳካቲያ በሽታ ይሁን የትኛም ይሁን ሎፋካቱ ፕራዳካቲያ ላፕራሽካቲያ አሁን ያለበት ሳቾሽን አሁን ያለበት ይሄው ጭንቀት አሁን ያለበት ይሄው ዝባዝንገ የሆነ እስር ራሻካቶ ራዲያላ ባንቱ ኤበበበበበበበበ ጄካ አቫሎ ቫላ ፕራሃዲካን ታርታካቲያ ላባንቱ ጄፕራጂካታ መንፈስ ቅዱስ ጸላሉ ሎታካጂያና ማሲፕራዲያ ከኔ ጋር ተስማምቶ የምጸልዩት ሁሉ ቫሎ ኦሳካ ፕራአዳካን ታሌቫሎ ሳካጄናስ ኢላሃዲቫ አላሲካቲያ የጻድቅ ሰው ጸሎት ኃይልን ታደርጋለች፣ ኃይል ታደርጋለች ነው ተባለው። ዞኮ ኦማንታ ፕራሃዲካ ታበና ለሻኮታ ፕራዲያ ለፕራዲያ አሁን ሳይጸላሉ ፕሮሸካቲያ አሁን መታሰረለባቸው። ትላንት የሆነ ነገር ተበላሽቶ ዝም ሊሉ ይችላሉ። አሁንም ደግሞ ሊሆን ይችላል። አሁን ግን አይሆንም፣ አይሆንም ብያለሁ፣ አይሆንም፣ አይሆንም ብያለሁ፣ አይሆንም። ላሻካቲያ ላባር አንቺ ላይ የታሰበው መሳር አይከናወንም ተብሎ ተጽፏልና በኢየሱስ ጾን አይከናወንም፣ አይከናወንም፣ አይከናወንም። ማላሳካቲያ ወሎሳካ ፓራዲያ ፕራንታክላ ፕራዲካቫና አይከናወንም፣ 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 አይከናወንም። አባባባባባባባባባባ ዘኬቴኬቴኬቴኬቴኬቴ ፕራንታካለ ፕራሃዲካል ቬኖሞሶ ፕሮጂካቲያ ለፕራሃዲጋን ተራዲካል ሊቬነስ አይከናወንም ብያለሁ፣ አይከናወንም ብያለሁ፣ አይከናወንም ብያለሁ፣ አይከናወንም ብያለሁ፣ አይከናወንም። ጭንከፋ አይከናወንም። ጭንከፋ ውስጥ አላችሁ ሰዎች፣ የስራ ጭንከፋ፣ የትዳር ጭንከፋ፣ የልጅ ጭንከፋ፣ የትኛው ጭንከፋ ውስጥ አላችሁ? ትላንት ተጨናከፉ ዝም ልትሉ ትችላላችሁ። የሆነ ጊዜ ተጨናከፉ ዝም ልትሉ ትዳር አሁን ግን አይሆንም፣ ከነገር አይሆንም በሉ እስቲ አይሆንም፣ በኢየሱስ ስም አይሆንም። እየጻፋችሁ አይሆንም እያላችሁ ጻፉ። በካታ ፕራዲያ ላባና እያየሁ ጸልይላችኋለሁ፣ እያየሁ ኮመንቱን እያነበብኩ ጸልይላችኋለሁ። ፕራታካቫላ ፕራጂካቲላ ፕራጄካቫናስ አይሆንም፣ አይሆንም፣ አይሆንም በኢየሱስ ስም። ጭንከፋ አይሆንም፣ ጭንከፋ አይሆንም። ሎታካቻካ ፓራዲላ ቫንታ ዘካ ፓራዲያ ከዚህ ሰዓት ጀምሮ ጭንከፋ በቤት አይሰራም። ጮህቻለሁ። አሁን የምሰራው እግዚአብሔር ኃይል ብቻ ነው። ፕራታካቫኒያስ ኤል ፕራሃዱ ካንታል ፕራጄሌ ቬንታ ኤካቱራ ሀዲካል ፕራጄላ ቫንቱ ሎዳ ዲላ ቫና ማሲ ፕሮጄክት ቬናስ ኤፓሃቲካ ጄናስ ለዳ ዲላ ኃይልን ከኢየሱስ እንነጥቃለን። ኃይልን ለነገሮቻችን ለባራቼ ካቱራዲያ ኢየሱስ ቆሞ እርሱ ያመጣ አዘዘ። እሱም ቀረበም የናዝሬቱ ኢየሱስ ያልፋል ብሎ አወሩለት። እርሱ ጌታ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ አድኖሃል። የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ ብሎ እያለ ጮኸ። ሕዝቡ ሁሉ አይቶ እግዚአብሔርን አመሰገነ። የነበሩት ነገር ስሙ። አሁን ይሄ እሱም የዳዊት ልጅ ሆይ ያለው ሰው ያለ አይነ ስውሩ ሊወርቆ ላይ ነበር ልጅ ሆይ ማረኝ ብሎ የሚገርመው ኢየሱስም ቆሞ ነገር ስሙ መጮህ ነው ጀመረው። ዝም ብሎ እግዚአብሔር አልፎ ነበር። ኢየሱስ አልፏል፣ ሄዷል። በቃ መጮህ ጀመረ። ቀላል ጩኸት አይደለም። ዲፕ ያሳያል። የችግራችሁ ዲፕ የእናንተ ጩኸት መጠን የእናንተ ውስጥ ያላችሁ ዲፕን ያስረዳል። ያላችሁበት ችግር
ጥልቀትን ያስረዳል። ያላችሁበት ሐዘን ጥልቀትን ያስረዳል። ወላጆች የእናንተ ጮት የዚህ ሰው የጮት ሰፈሩን አውቋል። ዝም በል እስኪሉ ድረስ አካታቫና ሰውዬ ግን አልልም እስኪፈውሰኝ ድረስ እስኪነጋኝ ድረስ እስኪሰማኝ ድረስ አላቅም። አንዳንድ ሰዎች አንደርስታንድ ላያደርጉ ይችላሉ። ያላችሁበት ስለማያውቁ ነው። አንቺ ነሽ የምትረጂው። ጨለማም የምታውቁ አንቺ ነሽ። ይኸው አይነ ስውሩን የማውቀው ጨለማ። ሌሎቹ ሊፈርዱ ይችላሉ። በጩኸት ማንም እንዲፈርድብሽ አትፍቀጂ። ያለሽበት አሁን የምትጮህ አሁን በዚህ ሰዓት የምትጮህ እውነቱን እግዚአብሔር ምስክሬ ነው። ይህን ጸሎት ከተመሳሳይ ከእኔ ጋር እውነት ከልባችሁ ይኸው እየጸላችሁ እንደሆነ ከጸላችሁ እግዚአብሔር ምስክሬ ነው። ማላፕራላ ፕሮሻላ ፕራጀና ለሐዲ ባላ ፕራዲያ ላባንቶ ዘከማንታ ፕራሃዲ ካሊያ አጃሂላ ጃሂላ ፕሮዳካቲያ ፕሮንታቫናስ ይሰማኛል ጮህ ይሰማሻል። ይቆማል። አውቀዋለሁ። ሁኔታዎች ዝም ላስበሉ ይችላሉ። ይኸው ኃጢአትሽ ዝም ላስብልሽ ይችላል። አይዞሽ ጮህ። የሚገርመኝ ነገር እኔ በጣም ሁሉ ጊዜ ኤግዛይት የማደርገኝ ነገር በቃ በጣም ደስ የማሰኝ ነገር አንድ ቃል አለ። ኢየሱስም ሰማ ይላል። ሰማ ኢየሱስ ምን ያደረገ ሰማ ይላል። በሰማ ጊዜ ዝም አላለ። ምን ላድርግልህ ትወዳለህ? የሚገርማችሁ ነገር አንድ ሱቅ የባለ ሱቅ ባለቤት እናንተን ጋብዞ እዚህ ውስጥ ግባና የወደድከውን ውሰድ ብላችሁ እዛ ውስጥ የቸገራችሁ ብዙ ነገር ሊሆን ይችላል። ሁሉም ተወስዷል። ቢኮዝ በሩ ተከፍቶ ተፈቅዶላችኋል። የሚገርማችሁ ጩኸታችሁ ብቻ ይሰማ እንጂ እግዚአብሔር የፈለጋችሁን ብቻ አይደለም ያልፈለጋችሁም እንኳን እዛ ውስጥ መርጣችሁ ትቀበላላችሁ። እግዚአብሔር እንዳለ ደጁ ነው ሰጠው። የጸሎት የመልሶች በር ውስጥ ነው ያስገባው። የመልሶች ነገር ውስጥ ነው ያስገባው። ማንታ ካቲያላ ፕራሃቲካቲያ የመልሶች ውስጥ ነው ያስገባው። አሁንሽ ባለሱቅ አስገብቷችኋል። ልክ ስትገቡ እዛ ውስጥ ያማረች ሰውየው ግን ምን አለ? ማየት እፈልጋለሁ አለ። ይኸው እንደዛ አድርገኝ፣ መንግስት ሰማያት መግባት እፈልጋለሁ፣ እንዲህ መሄድ እፈልጋለሁ፣ ባለጠጋ መሆን እፈልጋለሁ ብል እግዚአብሔር ያደርገዋል። ምክንያቱም ሁሉም ከፍቶለታል። ለንቀረ የምጸልዩ ሰዎች እነሱ ናቸው ኢንካውንተር የማገኙት። እነሱ ናቸው ብሬኪንግ ዝሮ የማገኙት። እነሱ ናቸው ለውጥ የማገኙት። እነሱ ናቸው ማካቲያ ፈውስ የማገኙት። እነሱ ናቸው በህይወታቸው ትልቅ የሚሆነው። እነሱ ናቸው። ዝም ካልሽ እውነቱን ነው የሚላችሁ። ከእውነታው ጋር ተመቻችታል ነው የሚለው። ዝም ካልሽ ካላ ሳካቲያ ሮካላ ፕራአቲካቲያ በፍጹም ዝም እንዳትሉ፣ ይመልስላችኋል። አይዟችሁ፣ ችግር ይሁን አይዟችሁ። ጮሄ ለካቲያ ፕራጃ ካቲያ አሁን 5 ደቂቃ አብረን ጮኻለን። ዝፕራ አዲካቲያ ላፕራ ታውቃለሽ። አንቺ የምትጮህለት ጮህ ታውቃለሽ። ርስሽ ታውቃለሽ። የሚመልስልሽ ታውቃለሽ። አላፕራ ተንበርክከሽ ዘካቲያ አላፕራ አጃካቲያ አሁን እጸላለሁ። ባካቷ እንድሰማ እጸላለሁ። ተግዳሮት ይለፍ። አብዝቶ ጮህ ይላል እኮ ዝም በል ስሉ አብዝቶ ጮህ። አብዝተን ነው መጮህ አለብን። አብዝተን ጥልቀቱን ማሳየት አለብን። የችግራችን ጥልቀት ሙካታ ፕራጃ ካቲያ ጄላ ፕራ አዲካንታል ቬነስ ሎፕራድ እርዳታ የሚፈልግ ሰው ነው። ጮህትም እርዳታ ያስፈልገኛል፣ ረዳታ ያስፈልገኛል። አባ አንተ ካልረዳኝ፣ አንተ ካላገዝከኝ፣ አንተ ካልደገፍከኝ፣ አንተ ካላቆምከኝ ማን አለኝ? አባ ማን አለኝ? የምሰማ የምረዳኝ ታዲያ ማን አለ? ስንጮህ ሰውን ረብሽ ይሆናል። አንተ ላይ ስንጮህ ግን መፍትሄ እናገኛለን። አንተ ላይ ስንጮህ ግን መልስ እናገኛለን። አንተ ላይ ስንጮህ አላህ ሲካቲያ ፕራጄላ ባንቶ ማካቲ ፕራዲያ ላባና መጮህ የመቃወም ምልክት ነው። መጮህ ምንድነው? የመቃወም ምልክት ነው። መጮህ የምን ምልክት ነው? መቃወም ምልክት ነው። ሎካታካጃናስ ይሄ ማለት ምን እያረክ ነው? እየተቃወምክ ነው። ሁኔታውን እየተቃወምክ ነው። ማካቲ ላባንታ ሌታ ዲካጃላ ፕራጂካቲያ ፕራሎሳካዲ ላባንታ ሌዳ ዴላ ላዲዳ ፕራጃና ካላ ፕራጃላ ሌዳ ሌቫላ ፕራጂ ላባን ይሄ አንድ ነገር ስሙ። መጮህ የመቃወም ምልክት ነው ብያለሁ። መጮህ የመቃወም ካልጮኻችሁ ነገሩን ተቀብላችኋል። አንድ ቦታ እግዚአብሔርን ቃል አንብብላ እንደዚህ ይላል። ዘፍጥረት ምዕራፍ 8 ላይ እንደዚህ ይላል። ኤሳውም አባቱን አለ። ያ እንዴት እንደጮኸ ታውቃላችሁ? በጣም አልቅሶ ከእንትን ጀመር 37 ጀመር
37 ልጀምር። ደግሞ ለኔ በረከት አላስቀረኝም አለ። ይስሐቅ መለሰ ኤሳውን አለው እነሆ ጌታዬ አደረግኩት፣ ወንድሞችን ሁሉ ለእርሱ ተገዢዎች ይሆኑ ዘንድ ሰጠሁት፣ በእህልም በወይንም አበረታሁት። ለአንተ ግን ልጄ ሆይ ምን ላድርግልህ? ኤሳው አባቱን አለ አባቴ ሆይ በረከቴ አንዲት ብቻ ናት፣ አባቴ ሆይ እኔንም ደግሞ ባርከኛል። ኤሳውም ቃሉንም አንስቶ አለቀሰ፣ ጮኸ። በቃ ጌታ አባዬ ብቻ ነው አለ። ከዛ አባቱም ይስሐቅም አንድ ነገር አባቱም ይስሐቅ መለሰ አለው እነሆ መኖሪያህን ከምድር ስብ ከላይ የሚገኘው ከሰማይ ጠል ይሆናል። በሰይፍም ትኖራለህ፣ ለወንድምህ ትገዛለህ። ነገር ግን በተቃወምክ ጊዜ ቀንበሩን ከአንገትህ ትጥላለህ። ቀንበር አለ አስቀምጬብሃለሁ አለ። ነገር ግን ከራስህ ላይ ትጥላለህ። በጮህክ ጊዜ ጮህ እኮ ነው ብሎ አልፈልግም፣ እራሳቸውሽን አልፈልግም፣ ይሄ ነገር እኔ ላይ እንዲጫን አልፈልግም፣ አልፈልግም አልፍቶ ጮህ ነው ብሏቸው። የመቃወም ምልክት ነው። የመቃወም ምልክት ነው ወዳጆች፣ የመቃወም ምልክት ለተከባራ ጃነስ የመቃወም ምልክት ነው። የመቃወም ምልክት ምን አክል እየተቃወማችሁ ነው? የመቃወም ምልክት ነው። ሎፕራሃዲካንታ አላሻጋዶ ባቲ የመቃወም ምልክት ነው። ማንታራዲያ ለታካቸላባ አዚህ በደንብ ነው አባዬ ብቻ ነው እንጂ ሁሉም ሰጠውት አይደለም አለ አባዬ። በተቃወምክ ጊዜ ግን ይላል ቀንበሩ ከላይ ላይ ትጥላለህ። ካልተቃወም ቀንበሩ ከላይ ላይ፣ ካልተቃወምክ ግን ቀንበሩ ከላይ ትጥላለህ። ዛሬ ልንገራችሁ በዚህ ጩኸት ምክንያት፣ በዚህ የጸሎት ጩኸት ምክንያት ለካቶካቲ ብራጃና ጀላ ብራአዶ ኮፖራጂ ካቲያ ሎዳ ዲቫ አላ ፕሮጀክት ቬና ዘካታ ፕራዲካቶ ላቫንቶ ሎዳ ዲቫ አላ ፕራሺካንቶ ራዲያ አላሲካ ማራቴ ላ ፕራቲካቶ ራዲያ ሌዳ ዲቫ አላ ፕራሺካቶ ራዲያ ኦላፊን ካንታራ ይጮሃለሁ። አንዳንድ ሰዎች እግዚአብሔር አምላክ ቀንበራችሁን ይቀልላችኋል። ኢላችሁ ላይ የተጫነ እናንተ ሳትፈልጉ እናንተ ላይ የተቀመጠ ሳትፈልግ ካንቺ ጋር የቀጠለ ካንተ ጋር የቀጠለ ፕራሸካ ልጆች ጋር የቀጠለ ዛሬ እንድንጸልያለን እንድንጮሃለን። እግዚአብሔር አምላክ ከዚህ ሰዓት ጀምሮ አይቀጥልም፣ ከዚህ ደቂቃ ጀምሮ አይቀጥልም፣ ከዛ አይቀጥልም። በሉ እስቲ ቀንበሩ ከላይ ላይ አይቀጥልም፣ አይቀጥልም። ይቃወማለሁ፣ ይቃወማለሁ። የዘር ከርስ ከነጋር አይቀጥልም፣ የዘር በሽታ ከነጋር አይቀጥልም፣ ዘር ላይ የደረሰ ላይ አይቀጥልም። ብራቻካቲያ ሎፕራቲካ ፓራዳ እኔ አዲስ ፍጥረት ነኝ። ተናገሩት በህይወታቸው እኔ አዲስ ፍጥረት ነኝ። ጃካታካታካቲያ ሎኮፖራቲካ ፓራጃን ሌታካቻካ ፖራዲያ ዚብራ አንታካዲያ ተናገሩ እንስበር ዜፓፓፓፖራቲካ ላቫንቶ ዋሎ ሻካቲያ ፕራሼካቲያ ኦፓራቲካ ልቫነስ ዋሎ ሳካ ፓራዲያ ላቫንቶ ኤል ፕራሃዲካል ቫኖስ ዋሎ ሳካቲያ ፕራላቬናስ ኤፓቲካ ጄሌ ኤዴቬሌ ፕራአዲካንቶራዲያ የካሻካቶራቲያ ፕራአንታካሊቫሎ ሳካቲያ ቀንበሩን ንስበር አልፈልግም። ይቃወማለሁ ለካቲያ ካፓራ ይቃወማለሁ። በተቃወምክ ጊዜ ከጫንቃ ትጥላለህ። አለቀሰ ይላል። አለቀሰ ይስሐቅ ላይ ጮኸ፣ ምርር አለ፣ ድምፁን ከፍ አደረገ። ዛካታ ካፓራጃ ሌዳ ዲካንታራዲ ላቫንታ ኤፓፓፓፓፓ ሌዳ ዲካታካሊቫ ሎዳ ዲላ ብራጃካቲያ ዜታታካ ዲላ ቫንቶ ፕሮቲካ ቫኒያ ሌዳ ዲላ ቫንቶ ሌፕራሃንታ ኪላ ፕራጄላ ቫንቶ ዜኬቴ ቬላ ፕራሎ ዛካቲያ ፕራሃዲያ ዜማንታ ፕሮላቫላስ ኢላሃዲካቲያ ጄላ አፕራአቲያ ቀንበሩን ከላይ ላይ ሰበርኩ፣ ከዘሬ ላይ ሰበርኩ፣ ከልጆቼ ላይ ሰበርኩ። ተናገሩ ልጆቻችሁ ላይ ፕራሼካቲያ ሌፕራ አንታኪላ ቫንቶ ጸሉ ዜካቲላ አፕራሃዲካንታ ሌዳዲላ አልቀበልም። የተቀመጠብኝ አልቀበልም። ከመስራ ቤት የተቀመጠብኝ፣ ከስራ ቦታ የተቀመጠብኝ፣ ከመንገድ ላይ የተቀመጠብኝ፣ ከዶኩመንት ላይ የተቀበለብኝ፣ ከህይወት ላይ የተነገረብኝ ቀንበር ይቃወማለሁ። ይሄ ኑሮ የኔ ኑሮ አይደለም። ይሄ ህይወት የኔ ህይወት አይደለም። የእግዚአብሔር ቃል የምናገረኝ ይሄ አይደለም። እግዚአብሔር ትኖራለህ ያለኝ ይሄ አይደለም። ዛካቴ ፕራዲያ ይቃወማለሁ። ፕራላ ሳካቲያ ወሎ ሳካንታ ብራዲያ ላባንቶ ይቃወማለሁ። ተናገሩ ሎኮፖ
pora jila vanta zekata prahadikatia prantal bene masika Jonas leda dila praachikatia zoko pora dila prahadikatia leda divala prahadika lavanta leda dida prachala vanta zele e prahadikatia loda dila vanensika para dila vanto walo sakatia telu vela sakamanta prala valo soko pora jana manta ikau mahalo oh አጃካታ ከዚህ ሰዓት በኢየሱስ ስም በህይወታችሁ ላይ ይናገራሉ። በናዝሬቱ በኢየሱስ ስም እናንተ ሳታውኑበት በዶግመታችሁ ላይ በህይወታችሁ ላይ በልጆቻችሁ ላይ በነገሮቻችሁ ላይ የተቀመጠ ቀንበር ከዚህ ደቂቃ ጀምሮ በኢየሱስ ስም እንዲሰበር ጸልያለሁ። ከዚህ ዳስ ጀምሮ እንዲሰበር ጸልያለሁ። ከዚህ ደቂቃ ጀምሮ እንዲሰበር ጸልያለሁ። እንዲሰበር ፕራጃካታ ያላባናስ ማን በኢየሱስ ያሉ ኩነኔ የለባቸውም ተብሎ ተጽፏልና አዲስ ፍጥረት ተብሎ ተጽፏልና ካታፕራዳ ህይወት አዲስ ፍጥረት ነው። መንገድ አዲስ ህይወት ነው። ጀመሩ ጎዳናዎች ሁሉ በክርስቶስ ደም አሁን አዲስ ሆነ። ላፕራሃዳ ጋጃናስ ጄሌ ፕራዲ ላባንታ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብላጂካታ አንድ አራት ነገሮች መናገር ፈልጋለሁ። ስጮሁ ማለት ነው። አንድ ነገር ስሙ። ጩኸት የሚጠቅመው እርዳታን ለመጥራት ነው። ይነግራችኋለሁ። ጩኸት የሚጠቅመው እርዳታን አንድ ራስን መካር ነው። አቅም አለኝ ግን አቅሜን አልጠቀምም። ታውቃላችሁ ጴጥሮስ ጌታው አንተስ ከሆንክ በኋላ እንዲመጣ እዘዘኝ ባለ ጊዜ ኦላሽካ ፓራዲያ አንተስ ከሆንክ በኋላ እንድራመድ እዘዘኝ ባለ ጊዜ አንድ ነገር ተፈጠረ። ወዳጆች በደንብ ስሙ። አካታው ባላ ፕራአጂካዲያ ውሃ ውስጥ መስመጥ ጀመረ እና ባለ ጊዜ መስመጥ ጀመረ። ይኸው ዘ ፉል ኦፍ ኤክስፒሪየንስ ጴጥሮስን የመሰለ እውነቱን ነው የምላችሁ። ጴጥሮስን የመሰለ በጣም ፉል ኦፍ ኤክስፒሪየንስ የሆነ ሰው የለም። ጴጥሮስን መሰለ ኃይለኛ የለም። ጴጥሮስን መሰለ በጣም በቃላ የተከናወነለት የሆነለት ሰው የለም። እውነቱን ነው የምላችሁ። ምክንያቱም ዘመኑ ሙሉ ውሃ ላይ ነው ያዋለው። ዘመኑ ሙሉ አስጋሪ ነው፣ ግን ችሎታውን አልተጠቀመም፣ ገንዘቡን አልተጠቀመም። ጌታ ሆይ አድነኝ ብሎ ነው። እውነቱን ነው የምላችሁ። እናንተም ይሄ ምን ማለት ነው? ዲፔንደንሲ ጥገኛ መሆናችሁን ያሳያል። ራስን መካዳችሁ ይኸው ካለሱ መኖር እንደማትችሉ ነው። ማላፕራዲ አላባንታ ይሄን ጽጮ ዝም ካላችሁ ግን አቅማችሁን የተማመናችሁ፣ ዝም ካላችሁ ግን ገንዘባችሁን ዝም ለሆነ ሳምቲንጋችሁን እየተማመናችሁ ነው። ነገር ግን ወዳጆቼ የሚጮሁ ሰዎች መልስ ያገኛሉ። የሚጮሁ ሰዎች ግን እርዳታን ያገኛሉ። የሚጮሁ ሰዎች በእርግጥ እግዚአብሔር ይደርስላል። ላፕራዲ አላባናስ ይህም ጸሎት እግዚአብሔር ምስክር ነው። እዛ ላይ በWhatsApp ስልክ ቁጥር አስቀምጣለሁ፣ በWhatsApp ላይ አስቀምጣለሁ። 7 ቀን በተከታታይ ሲተኙም ይሆን ተነስታችሁ ምን እንሳትም ነው ለይሉት በቃ ተነስታችሁ ይሄን ጸሎት ብቻ ጸልያችሁት እግዚአብሔር ምስክር ነው። የሆነ ነገሮቻችሁ ሸፍት ይሆናል። ህይወታችሁ መቀየር ይጀምራል። ነገሮቹ መለዋወጥ ይጀምራል። በሽታ ፈልጋችሁ ታጣላችሁ። አንድ አዋጅ አውጃለሁ። እግዚአብሔር አምላክ ባካቺካት ያላፋና ከዚህ ጸሎት በኋላ አሁን አውጃለሁ። አሜን እያላችሁ ተቀበሉ። ባካቱ ራዲያላቫናስ ከዚህ ሰዓት ደግሞ እግዚአብሔር ቃል ላይ እንደዚህ ይላል። ወደ እሳት ውስጥ ዳንኤል ምዕራፍ 3 ላይ እሳት ውስጥ ሲድራቅና ሚሳቅ አብደናጎ አስገቡ፣ ነገር ግን አላቃጠላቸው ተብሎ ተጽፏልና። ዳንኤልም በአንበሶች አፍ ወደቀ፣ ነገር ግን አልበላም ተብሎ። ነገሩ አንበሳ ነው፣ ነገሩ እሳት ነው። መከራ ነው፣ ከባድ ነው። አቅም አለው፣ ኃይል አለው። ነገር ግን እግዚአብሔር ሆይ ኃይሉን እንዲያስክ አሁን ሳረ በዚህ ሰዓት እየጸለዩ ያሉ ሰዎች እጸልይላቸዋለሁ። ከዚህ ደቂቃ ጀምሮ በኢየሱስ ስም የእሳቱ ኃይል ይያዝ፣ የመከራው ኃይል ይያዝ። አሁን እየተቸገሩ ያለው ችግር ኃይል ይያዝ፣ ኃይሉ ይያዝ። ዳንኤል እንደዛ ላይ እግዚአብሔር ይላል መልአኩ ላከ፣ አምላክ መልአኩ ላከ፣ የአንበሳው ኃይል አፉን አሰረ ይላል። እንዳይነክሰኝ አፉ ነው፣ አፉ ላይ ነው ኃይሉ አለው፣ ግን እንዳይነክሰኝ አፉን ያዘ እንዳለ
አሁን አንበሳ ሆኖ ከእናንተ ጋር ቀጥላል እንጂ አይነክሳችሁ። ምክንያቱም ኃይሉ ተይዟል። እንደዚህ በለው፣ ኃይሉ ተይዟል፣ ኃይሉ ተይዟል። የመከራ ኃይሉ ተይዟል፣ ኃይሉ ተይዟል፣ ኃይሉ ተይዟል። ፕራሻካ ኃይሉ ተይዟል። ከዚህ ደቂቃ ጀምሮ ኃይሉ ተይዟል። የእሳቱ ኃይሉ ተይዟል። የመከራው ኃይሉ ተይዟል። እዛ ውስጥ እናንተ እንደተሻለ ሰው ትተኛላችሁ። ዳካቲካ ዳንኤል ቀዳዳ ውስጥ ጉድጓዱ ውስጥ ሰላም እንዳደረ እናንተም በሰላም መንቀሳቀስ ይሆናል። አው አለ፣ እሳቱ አለ፣ መከራው አለ፣ ችግሩ አለ። ነገር ግን ኃይሉ ተይዟል። ምን ተይዟል? ኃይሉ ተይዟል። ኃይሉ ተይዟል። ፓካቻካ ፓራጂካ ቶራ ዲላ ፕራጃናስ ጀፕራዲያ ኃይሉ ተይዟል። ማካሮዳ ሊቫላ ኃይሉ ተይዟል። ኃይሉ ተይዟል። ኃይሉን ይዘናል በኢየሱስ ስም። ፋሎሳካ ፓራዲላ ቫንቶ ፕራሊዳካ ጄለቨንታ ጀፕራዲካ ፓራጄለቨነስ ኃይሉ ተይዟል። ኃይሉ ተይዟል። የመከራው የኢሳቱ ኃይሉ ተይዟል። ፕራላቫላ ፕራጂካቲያ ኃይሉ ተይዟል። ኃይሉ ተይዟል። ኃይሉ ተይዟል። ማላፕራ እንጸልይ ኃይሉ ተይዟል። ኃይሉ ሁላችሁም በሉ ኃይሉ ተይዟል። ኃይሉ የበሽታ ኃይሉ አሁን በሽታ ሲለቃችሁ ያለው በሽታ ሲተዋችሁ ያለው ሐዘን ሲተዋችሁ ያለው ላካሺካ ታፕራዲያ የማይመች ቦታ ውስጥ ኮምፎርት ሲሆን ያለው እግዚአብሔር ከእናንተ በውሃ ውስጥ ባለፈ ጊዜ እኔ ካንተ ጋር ነኝ፣ በሞት ጥላ ውስጥ ብትራሱ እኔ ካንተ ጋር ነኝ ያለው አሁን ከኛ ጋር ነው። ዛካታ ፕራዲያ ላባ አሁን ካንቺ ጋር ነው። ፕራቲካ ዲያላባ እግዚአብሔር አትሞስፈሩን ወደ መልካም ሲቀይር አይቻለሁ። አሁን አያለሁ ዚካታካ ፓራጂላ ቫንታ ተናገሩ በህይወታችሁ ላይ ኃይሉ ተይዟል። ኃይሉ ተይዟል። ኃይሉ ሲያስ በላሳችሁ ላይ የተነገረው ጠበቃ የተናገረው ክስ ኃይሉ ተይዟል። ሊበላችሁ ኖሯል፣ መከራ ሊኖረው ግን ኃይሉ ተይዟል። ኃይሉ ተይዟል። ኃይሉ ተይዟል። ኃይሉ ተይዟል። ማካቲ አላ ፕራዲ አላ ቫንታ ዚካ አለ ፕራዲ ካቲ አላ ፕራጀናስ የእግዚአብሔር ሰው እንደዛ አለ። ኢያሱና ካሌብ እንደዛ አለ። ኤናውያን ትልልቆቹ አሉ፣ ጃይንት ሆኑ ሰዎች አሉ። ነገር ግን የሚገርማችሁ ነገር እግዚአብሔር ከኛ ጋር ስለሆነ እንጀራ ይሆኑልናል አለ። ጥላቸው ከስር ተገፏል አለ። እነሱ ሰዎች ሳይሆኑ እንጀራ ናቸው ትልቆች። አሁን መከራቸው ውስጥ እንጀራ እንዲመጣጥላለሁ፣ የመከራቸው ብዛት የክብር ብዛት እንዳመጣጥላለሁ። ማካቲያላ ቫንታ ጄላ ፕራዲካታ ፕራቻት ከማልቀስ ወደ መሳቅ እንዲቀየር በኢየሱስ ስም ኦፖርቹኒቲ እንደሆነ ጸላለሁ። እዛ ውስጥ ኦፖርቹኒቲ እንደሆነ ጸላለሁ። ቫላ ፕራዲካላ ሳምሶን አንበሳ ውስጥ ማር አገኘ ተብሎ እንደተጻፈ አሁን ይሄ ውስጥ እሳት ውስጥ ስራ መብል እንዲመጣላችሁ ጸላለሁ። መብል እንዲመጣላችሁ ጸላለሁ። መብል እንደሆነላችሁ ጸላለሁ። መብል እንደሆነላችሁ ጸላለሁ። ባካቲ አላፕራ መብል አውሬ ናቸው እንጂ ናቸው። ነገር ግን የሚገርማችሁ መብል ሆነ። መብል ጃካቱራ ዲያላቫናስ ወደ ኩዲ ኦፖርቹኒቲ ቀየርኩ በኢየሱስ ስም ቀየርኩ ላታ ፕራሃዲካቲያ ጂል አፕራሃዲካንታ ሌፕራ አዲካልቫኖስ ዋሎ ሻካቲያ ፕራላቫንቶ ፕራዲላ አፕራሃዲካቲያ ላቫንቶ ጂል አፕራሃዲካቲያ ሎዳ ዲላቫንታ ቤላ ሲካቶራ ዲላ አፕራሃዲካቲያ ከዚህ ሰዓት ጀምሮ ይቀይራለሁ። ከዚህ ደቂቃ ጀምሮ ለምስክርነት ትቆማላችሁ። ከዚህ ሰዓት ጀምሮ እግዚአብሔርን ለማመስገን ትቆማላችሁ። እግዚአብሔር አምላክ በኢየሱስ በዚህ ሳምንት ከቀጠላችሁ ኮቻ ከሰኞ ከዚህ እስከ እሁድ በዚህ ሰዓት ሁሉ ተከታተላችሁ እግዚአብሔር ምስክር ነው። በዚህ ሳምንት እግዚአብሔር በምስጋና ያቆማችኋል። ይሄው ያቆማችኋል። እግዚአብሔር ሳቆማችሁ አይቼዋለሁ። ለፕራክቲካቲያላ ፕራክቲካንታርቫነስ